የጃፓን ሴቶችን ፊልም ላይ ወይም ኢንተርኔት ላይ አይታችሁ ታውቃላችሁ? እውነት ለመነጋገር ቆዳቸው ያስቀናል። የ40 እና የ50 ዓመት ሴቶች ልክ እንደ 20 ዓመት ወጣት ቆዳቸው ሲያንጸባርቅ፣ እናትና ልጅ አብረው ሲቆሙ ማን እናት እንደሆነች መለየት እስኪከብደን ድረስ ፊታቸው እንደ መስታወት ያበራል። ታዲያ ይህ ሚስጥር ምንድን ነው? ውድ ክሬሞች ወይስ ፕላስቲክ ሰርጀሪ? ዛሬ በዓለም አቀፍ ደረጃ የታወቀውን በቤት ውስጥ በቀላሉ የሚዘጋጀውንና ቆዳን እንደ መስታወት የሚያበራውን የሩዝ ቪአይፒ ክሬም አሰራር ደረጃ በደረጃ አሳያችኋለሁ። ይሄ ክሬም በአጭር ጊዜ ውስጥ ቆዳሽን እንደ ጃፓን ሴቶች ጥርት ያለ የሚያደርግ አስማት ነው። ይሄን ውድ ክሬም ዝም ብለሽ ፊትሽ ላይ ብትቀቢው ውጤቱ ግማሽ ነው የሚሆነው። ክሬሙ ወደ ቆዳሽ ዘልቆ እንዲገባና ያንን ምንመኛውን ብሩህነት እንዲሰጠን መጀመሪያ ቆዳችንን በጃፓናውያን 4-2-4 ዘዴ ማጽዳት አለብን። የኔ ቆንጆ ጊዜሽ ጠባብ ሊሆን እንደሚችል አውቃለሁ፣ ግን እንደምንም ቪዲዮን ሳታቋርጪ እስከ መጨረሻው እዩ። መጨረሻ ላይ ታመሰግኝኛለሽ። 4-2-4 ዘዴ። ይህ ዘዴ በጃፓን ሴቶች ዘንድ እንደ ሃይማኖት የሚታይ የ10 ደቂቃ የፊት ጽዳት ጥበብ ነው። ብዙዎቻችን ፊታችንን የምንታጠበው በ30 ሰከንድ ውስጥ ነው። ሳሙናውን በችኮላ እናዳርሳለን፣ ውሃ እናፈሳለን፣ በቃ ጸዳው ብለን በኩራት እንወጣለን። ጃፓናውያን ይሄን ጉዳችንን ቢሰሙ ይስቁብናል። አውቃለሁ፣ ሁላችንም ቢዚ ነን፣ ሰዓት የለንም። ግን 10 ደቂቃ ለፊትሽ መስጠት ካቃተሽ በጣም አሳሳቢ ደረጃ ላይ ነሽ። 4-2-4-3 ደረጃዎች አሉት። የመጀመሪያዎቹ 4 ደቂቃዎች ፊትሽን በተፈጥሯዊ ዘይት የምታርሺበት ጊዜ ነው። ኮኮናት ወይም የወይራ ዘይት ተጠቀሚ። አሁን ሚሚዬ ፊቴ በራሱ ወዝ አለው፣ እንዴት መልሼ ዘይት እቀባዋለሁ? ቆንጆ ሆኜ ልታይ እንጂ እንደ ድስት ልብለጭለጭ እንዴ እንዳትይኝ። ሳይንሱ የሚለው ዘይትን ያሟሟል ነው። በቆዳሽ ቀዳዳ ውስጥ ተደብቆ ፊትሽን አክብዶ የያዘው ያ ጃርት የመሰለ ስብ ሊወጣ የሚችለው በሌላ ዘይት ሲታሽ ብቻ ነው። ይህን ስታደርጊ ስልክሽ ላይ ታይመር አስጀምሪ። ምክንያቱም እኛ ሴቶች 1 ደቂቃ ሞላ ብለን የምናስበው ገና 20 ሰከንድ ነው የሚሆነው። 4 ደቂቃ ሙሉ ፊትሽን ስትዳብሺው ቆዳሽ እፎይ ዛሬ ደረሽልኝ እያለሽ እንደሆነ ይሰማሻል። ማሳጁን ወደ ላይ ብቻ አድርጊው። ቆዳሽ እንዲወጠር እንጂ እንዲንጠለጠል አንፈልግም። ደረጃ 2 መካከለኛው 2 ደቂቃ። ዘይቱን ለ4 ደቂቃ አሽተን ቆሻሻውን ካሟሟን በኋላ ለ2 ደቂቃ ያህል በለስላሳ ሳሙና እንታጠበዋለን። መጀመሪያ የተጠቀምነው ዘይት ቆሻሻውን ሲያላቅቅልሽ፣ ሳሙናው ደግሞ ያንን ዘይትና የለቀቀውን ቆሻሻ ጠራርጎ ያወጣዋል። ጃፓናውያን ሳሙናውን በቀጥታ ፊት ላይ አይቀቡትም። መጀመሪያ እጃቸው ላይ አረፋ ያወጡና ያንን እንደ ዳመና ለስላሳ የሆነ አረፋ ብቻ ነው ፊታቸው ላይ የሚዳስሱት። 2 ደቂቃ ሙሉ አረፋውን ፊትሽ ላይ ስታሽከረክሪው ቆዳሽ እስከ ጥጉ ድረስ ክሊን ይሆናል። በዚህ ሰዓት የሚሰማኝ ስሜት አትጠይቂኝ። ጭንቀትሽ ሁሉ አብሮ የሚታጠብ ነው የሚመስለው። ደረጃ 3 የመጨረሻው 4 ደቂቃ። ይህኛው ደረጃ ነው ፊትሽን እንደ ብርጭቆ ግላስ ስኪን የሚያደርገው። እዚህ ጋር 4ቱን ደቂቃ ለ2 እንከፍለዋለን። የመጀመሪያው 2 ደቂቃ በለብ ባለ ውሃ ተለቅለቂ። ይሄ ሳሙናውንና ቅባቱን በደንብ ያጸዳዋል። የመጨረሻዎቹ 2 ደቂቃዎች ግን በጣም በቀዝቃዛ ውሃ ተለቅለቂ። አውቃለሁ ቅዝቃዜ አይመችሽም ዋይ ልትይ ትችያለሽ፣ ግን ለቁንጅና መከራ የለውም ይባላል አይደል? ቀዝቃዛ ውሃ ክፍት የነበሩትንና የጸዱትን ቀዳዳዎች በቅጽበት ሎክ ያደርጋቸዋል። ቆዳሽ ጥብቅ ይላል፣ ደምሽ ይዘዋወራል እና ያ የሚናፈቀው የመስታወት ቆዳ ውጤት
በሰከንዶች ውስጥ ፊትሽ ላይ ይነበባል። እስካሁን የሰራነው ስራ ለብቻው ራሱ ቀላል አይደለም። ፊትሽ እንደ ብርጭቆ ነው የሚያበራው። አሁን የምናዘጋጀው ክሬም ግን ውጤቱን እጥፍ ነው የሚያደርግልን። ዋና ግብአቱ በቤታችን ጓዳ የምናገኘው ሩዝ ነው። እኛ ኢትዮጵያውያን ሩዝን የምናውቀው ለምግብነት ነው። በጾም ወቅት ከምስር ጋር ወይም በአትክልት አድርገን እንበላዋለን። እናቶቻችን እንጀራው አለቀ እንዴ ሩዝ የቀቀልሽው ይባባላሉ። ሩዝ በኢትዮጵያ ባህል የችግር ጊዜ ምግብ ነው። ግን ጃፓናውያን ከምግብነት ባለፈ ትልቅ ክብር ይሰጡታል። እኛ ሩዝ ስንቀቅል ውሃውን በቆሻሻ ማውጫ እናፈሰዋለን። እነሱ ግን ያንን ውሃ ልክ እንደ ወርቅ ያከብሩታል። ድሮ በጃፓን የሩዝ መጠጥ የሚያመርቱ ፋብሪካዎች ውስጥ የሚሰሩ ሰራተኞች ነበሩ። ታዲያ የእነዚህ ሰራተኞች ፊታቸው በፀሐይ ተቃጥሎ ያረጀ ቢሆንም እጃቸው ግን ልክ እንደ ሕፃን ልጅ እጅ ለስላሳና ጥርት ያለ ነበር። ለምን መሰላችሁ? ቀኑን ሙሉ እጃቸውን የሩዝ ውሃ ውስጥ ነክረው ስለሚሰሩ ነው። ይህ ነው እንግዲህ ሳይንቲስቶችን ያስደነቀውና የሩዝን ጥቅም ለዓለም ያጋለጠው። እኛ ደግሞ ፊታችን በፀሐይ ተጎድቷል፣ በብጉር ጠባሳ ተበላሽቷል፣ ወይ ደግሞ ወዛቶ ደርቋል። ዛሬ ይህንን ታሪክ ወደ ራሳችን የምንቀይርበት ቀን ነው። ወደ ሳይንሱ ስንገባ ሩዝ በውስጡ ፍሮሊክ አሲድ የሚባል ድንቅ ንጥረ ነገር ይዟል። ይህ አሲድ ጸረ ኦክሲዳንት ሲሆን ቆዳችን በፀሐይና በአየር ብክለት እንዳይጎዳ እንደ ጋሻ ይከላከልለታል። ከዛም ባሻገር አላንቶይን የሚባል ውህድ አለው። ይህ ደግሞ የተቃጠለ ወይም የተጎዳ ቆዳን የማዳንና የማረጋጋት አቅም አለው። ዛሬ የምንሰራው ማስክ ከሩዝ በተጨማሪ ሁለት ሌሎች ጓደኞች አሉት። እነዚህ ሶስት ነገሮች አንድ ላይ ስታዋህጃቸው የሚፈጠረው ነገር አስማት ነው። አንደኛው ነጭ ሩዝ ነው። ማንኛውም አይነት ቤት ውስጥ ያላችሁ ይሆናል። ሁለተኛው ተዋናይ ማር ነው። ማር እርጥበትን ከአየር ላይ ስቦ ቆዳሽ ውስጥ የማስቀረት ችሎታ አለው። ሶስተኛው ወተት ነው። ወተት ላክቲክ አሲድ አለው። ይህም የሞቱ የቆዳ ሴሎችን በማቅለጥ ቆዳሽ እንዲፈካ ያደርጋል። መጀመሪያ 2 ወይም 3 የሾርባ ማንኪያ ሩዝ እንወስዳለን። ይህ እንግዲህ ለፊታችን ቪአይፒ ክሬም ሊሆን ስለሆነ ንጽህናው ወሳኝ ነው። ስለዚህ በቀዝቃዛ ውሃ ፏ አድርገን በደንብ እናጥበዋለን። የመጀመሪያውን ውሃ ግን አዋራ ስለሚኖረው ድፉት። ምክንያቱም አዋራና ውበት በፍጹም አይስማሙም። እኛ የምንፈልገው ንጹህና የጠራውን የሩዝ ኃይል ብቻ ነው። ቀጥሎም የታጠበውን ሩዝ በድስት አድርገን 1 ወይም 2 ብርጭቆ ውሃ ጨምረን እሳት ላይ እንጥደዋለን። እዚህ ጋር ግን ዋናውንና ትልቁን ሚስጥር ላካፍላችሁ። ውሃው ሙጥጥ ብሎ እስኪጠፋና ሩዙ ለምሳ እንደምናቀርበው እስኪሆን ድረስ በፍጹም እንዳትጠብቁ። ሩዙ በስሎ ሲጨርስና ትንሽ ፋታ አግኝቶ ሲቀዘቅዝ ከነጭ ውሃው ጋር ብሌንደር ውስጥ ከተን በደንብ እንዲደንስ እናደርገዋለን። ለስላሳ ክሬም እስኪሆን ድረስ በደንብ ፍጩት። በደንብ ካልተፈጨላችሁ ደግሞ በንጹህ ጨርቅ ወይም ማጣሪያ ማጥለል ትችላላችሁ። ከዚህ የሩዝ ክሬም 2 ማንኪያ ወስደን በላዩ ላይ 1 ማንኪያ ሞቅ ያለ ወተትና 1 የሻይ ማንኪያ ንጹህ ማር ጨምረን እንደ ቅቤ እስኪለሰልስ በደንብ እናዋህደዋለን። ይህን ውህድ ስታዩትና ስትነኩት ራሱ ፊታችሁ እፎይ የሚል ነው የሚመስለው። አሁን ውህዱን አዘጋጅተናል። ግን እንዴት እንቀባው? ዝም ብሎ መቀባት አይሰራም። የጃፓናውያን 3 ደቂቃ ህግ እዚህ ጋር ነው የሚመጣው። ፊትሽን ታጥበሽ ካደረቅሽ በኋላ ማስኩን ፊትሽንና አንገትሽ ላይ ተቀቢ። የፊትሽና የአንገትሽ ቀለም ልዩነት እንደ ባንዲራ እንዲሆን ካልፈለግሽ በስተቀር አንገትሽንም እንዳረሺ። ከተቀባሽ በኋላ ማስኩ እስኪደርቅ 30 ደቂቃ ጠብቂ። በዚህ ጊዜ አትናገሪ፣ አትሳቂ። ፊትሽ ሲወጠር መናገር
መጨማደድ ሊፈጥር ይችላል። ለመታጠብ ስትዘጋጂ እጅሽን በውሃ ርሰሽ ደረቅ ያለውን ማስክ ፊትሽ ላይ በክብ እንቅስቃሴ ለ3 ደቂቃ ማሳጅ አድርጊው። ይህ በጣም ወሳኝ ነው። የ3 ደቂቃው ህግ ይሄ ነው። ከዛም በቀዝቃዛ ውሃ ታጠቢ። እዚህ ጋር አንድ እውነት ልንገራችሁ። ይሄ ማጂክ አይደለም፣ ተፈጥሮ ነው። ተፈጥሮ ደግሞ ጊዜ ይፈልጋል። በሳምንት 2 ተጠቀሚው። ቢያንስ ለ1 ወር ሳታቋርጪ ሞክሪው።